ኢሉሚናቲዎች መነሻቸው ከየት ነው? ዓለምንስ በሚስጥር ይቆጣጠራሉ? ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። ኢሉሚናቲዎች መነሻቸው ከየት ነው? ዓለምንስ በሚስጥር ይቆጣጠራሉ? ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሐሳብ መነሻ በአውሮፓውያኑ 1960ዎቹ የነበረ ልብ ወለዳዊ ክስተት ነው። ጀርመን የነበረው ኢንላይትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ሚስጥራዊ ስብስብ ነበር። ይህም እንደ አውሮፓውያን አቆጣጠር በ1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። አሁን ያለው ኢሉሚናቲ ከባቫሪያን ሚስጥራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል። በምስራቃዊ ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንሲፒያ ዲስኮርዲያ የሚል መጽሐፍ ታተመ። መንግስት አልባ ስርዓት የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማህበራዊ ነውጥ ማስነሳት የሚፈልግ ቡድንን ህይወት ያስቃኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ በማስነሳት ለውጥ እንዲመጣ ይቻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃ በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል።